ይህ እዚህ ጋር የምታዩት ካርታ ከግራኝ አህመድ ወረራ ዋዜማ የዛሬ 500 ዓመት ገደማ የነበረችውን ኢትዮጵያ ቁልጭ አድርጎ የሚያስቀምጥ ነው። የመረጃ ምንጩ ማን ነው? የፕሮፌሰር ታደሰ ታምራት ቸርች ኤንድ ስቴት የተሰኘው መጽሐፍ ገጽ 298። ፕሮፌሰር ታደሰ ታምራት እንደ ዋቤ ማስረጃ ከተጠቀማቸው መጽሐፍቶች መካከል አንዱ ማን ነው? ፈታ አላበሽ ዘ ኮንከስት ኦፍ አቢሲኒያ የአቢሲናውያን መወረር። ይህንን መጽሐፍ የጻፈው ማን ነው? የአዳላውያን ጦር አዝማች የግራኝ አህመድ ዜና መዋል ጸሐፊ የነበረው አረብ ፋቂ። እንግዲህ ይታያችሁ የዛሬ 500 ዓመት ገደማ የነበረችው ኢትዮጵያ ይህንን ትመስላለች። እዚህ መግለጫው ላይ እንደምታዩት ነጩ ቀጠና በክርስቲያን መንግስት ስር ውስጥ ያለ ግዛት ነው። ይህ ከላይ ወደ ታች የተሰመረበት ደግሞ በአብዛኛው የዛሬው አፋርና ሶማሌ በሙስሊም አስተዳደር ውስጥ የነበረ ግዛት ነው። ከቀኝ ወደ ግራ ግድም የተሰመረበት ይህ ቀጠና አብዛኛው እስልምናም ክርስትናም ያልተቀበለ አዕዛብ ወይም አረማውያን የነበሩበት ነው። ይህ እንግዲህ 500 ዓመት ዕድሜ ያስቆጠረው ካርታ የአብዛኛው ዋና የሚባሉ ብሔረሰቦችም ያሉበት ቀጠና ከሞላ ጎደል ያሳያል። ከሰሜን ብንጀምር ይሄ በደማቁ የተጻፈ ይታያቸዋል። ትግሬ ብሎታል። አዎ በኤርትራም በትግራይ ክልልም ትልቁ ነገድ ትግሬ ነው። ስሜት ይሰጣል። እየወረድን ስንመጣ በሰሜን ቀጠና ፈላሻ ብሎታል። ፈላሻ ወይም ቤተ እስራኤል እነሱም አዎ በዚህ ቀጠና ነው ያሉት። ስሜት ይሰጣል። ከጣና ሐይቅ ግርጌ ከአባይ ወንዝ በስተምዕራብ አገው ብሎታል። ዛሬም አገው የሚባል ነገድ በዚህ ቀጠና አለ። ስሜት ይሰጣል። ሌላው በዚህ በምዕራብ ቀጠና መተከል ብሎ በቅንፍ ውስጥ ሻንቂላ ብሎታል። ሻንቂላ የጥቅል ስም ነው። በዚህ በቤንሻንጉል ጉሙዝ እና በጋምቤላ ቀጠና ያሉ ብሔርና ብሔረሰቦችን፣ ጉሙዞችን፣ በርታዎችን፣ ኑዌሮችን፣ አኝዋኮችን ያካተተ ነው። አው ዛሬም በዚህ ቀጠና ነው ያለው። መልካም። ከባሽሎ በስተደቡብ ከአባይ በስተ ምስራቅ አማራ ብሎታል። በዚህ ቀጠና ዛሬም አማራ የሚባል ነገድ በዚህ ያለ። ስሜት ይሰጣል። ሌላው የአባይ ወንዝ ወደ ደቡብ ምዕራብ በሚታጠፍበት ቀጠና የነገድ ስም ያለው ማን ነው? ጋፋት ነው። ምናልባት በኋላ በወረራም በጦርነትም ሳስቶ ሊሆን ይችላል። ታሪክም የሚነግረን በዚህ ቀጠና እንደነበረ ነው። ትክክል ነው። እየወረድን ስንመጣ በረራን አልፈን እንጦጦን አልፈን በዚህ በዙቃላና በአዋሽ ወንዝ ቀጠና ያለው ብሔር ማን ነው? ጉራጌ። ከሞላ ጎደል ዛሬም በዚህ ቀጠና ነው ያለው። የተወረረው ተወሮ ማለት ነው። ከጉራጌ እግርጌ በብላቴ ወንዝ ቀጠና ሌላው ማን ነው? ሃዲያ። ዛሬም ሃዲያ በዚህ ቀጠና ነው ያለው። ከሃዲያ እግርጌስ ወላሞ ወይም ወላይታ ዛሬም በዚህ ቀጠና ነው ያለው። ኦኬ ይሄ ማን ነው? አባያ አልተጠቀሰም እንጂ በዚህ ቀጠና ያለው ዛሬም ማን ነው? ጋሞ። በዚህ ላይ አልተጠቀሰም። ምናልባትም በኦላሞ ግዛት ወይም በኦላሞ ነገድ ተጠቃሎ ሊሆን ይችላል። ኮሬ፣ ጋሞ እና ሌሎች ብሔረሰቦች በዚህ ቀጠና ያለ እና ያልተጠቀሰው ግን ማን ነው? ሲዳሞ። ይሄ የሐዋሳ ሐይቅ ነው። ሌላው ከጎጀብ ወንዝ በስተደቡብ ከኦሞ ወንዝ በስተምዕራብ ያለው ማን ነው? እስላማዊም አይደለም ክርስቲያናዊም አይደለም አህዛባዊ ነው። ማን ነው? ከፋ። ዛሬን ከፋ በዚህ ቀጠና ነው ያለው። የተወረረ መሬቱ እንደተወረረ ሆኖ ማለት ነው። በምስራቅ ቀጠናም ብትመጡ አዳላውያን ናቸው። አፋርና ሶማሌ እዚህ ጋር ተጠቅሷል። ሶማሌ ትራይብስ ይላል። አሁን የሁላችሁም ጥያቄ ሊሆን የሚችለው ዛሬ ምድሩም ሰማዩም የኔ ነው እያለ የሚያስቸግረን አገሪቷን ደም በደም ያደረገው የኦሮሞ ብሔርተኛ ወይም የኦሮሞ ነገድ የዛሬ 500 ዓመት ገደማ የታለ? አፋልጉኝ፣ ስለፈጠራችሁ አፋልጉኝ። የታለ? እዚህ ጋር ከኦላሞ ወይም ከወላይታ ግርጌ ጋላ ብሎታል። ስለዚህ ዛሬ የኦሮሞ ብሔረተኛ ነኝ እያለ አገሪቷን ከሰሜን እስከ ደቡብ ድረስ ደም በደም እያደረገ ያለው ኃይል የዛሬ 500 ዓመት ገደማ በዚህ በአህዛባውያን ቀጠና ነበር። በዚህ ቀጠና ነበር። ያውም የሁሉ ቀጠና ስለመቆጣጠሩም እርግጠኛ አይደለንም። ምክንያቱም በዚህ ቀጠና ብዙ የኢትዮጵያ ብሔርና ብሔረሰቦች አሉ። ፈታል አላበሽ ግን እንደምንም ብሎ ከዚህ ከኦላሞ ወይም ከወላይታ ግርጌ ጋላን ቁጭ አድርጎታል። ይሄንን እስቲ በጎግል ካርታ እናየው። ይሄንን በጎግል ካርታ ስናየው መስመር ብታሰምሩ በቃ እንደዚህ መስመር ብታሰምሩ
ይሄ ጫሞ ነው አይደለም እንደዚህ በዚህ ቀጠና ነበሩ ማለት ነው በዚህ ቀጠና መዳውላቦ እንኳን በቅጡ አልደረሱ መዳውላቦ እዚህ አካባቢ መዳውላቦ እንኳን በቅጡ አልደረሱ በዚህ ቀጠና ነበር ያውም ይሄ ቀጠና ሙሉ በሙሉ ተቆጣጥሯል ማለት አይቻልም ዳሰነች አለ ሐመራ አለ ኮንሶ አለ ቡርጂ አለ ኮሬ አለ ሌሎች እዚህ ጋር ያልጠቀስኳቸው ብሔረሰቦች የዛሬ 500 ዓመት ከነበረበት ቀጠና ውጪ መላ አገሪቱን እንደዚህ ተቦርቡሮ ተሰጥቶት የኢትዮጵያ ሕዝብን ደም ከመቀሌ እስከ ሞያሌ ከአሶሳ እስከ ተጎጫሌ ያፈሰሰ ያለው ማን ነው የኦሮሞ AKA የጋላ ኢሊትና የፖለቲካ ኃይል ነው